ዛሬ እንደምታዩት እንግዲህ ጸጉሬን ስለተቆረጥኩኝ ረጅም ጊዜ እንዳይመስላችሁ ገና ዛሬ አንድ ወራችን ነው ከጀመርን ማለት ነው ባለፈው ስንቀር ጸጉሬን አልተቆረጥኩ ነበር ዛሬ ጸጉሬን ከተቆረጥኩ በኋላ ነው እንደምታዩት አንድ ወራችን እንግዲህ ለውጣችን ይሄን ይመስላል ብዙም ምንም ለውጥ የለውም ወርጬም እንዳለ ነው እንደምታዩት እየነፋውት አይደለም ይሄ ሲሪየስ ወርጬ ሳስገባው እንደዚህ ነው የሚሆነው ይሄ ትክክለኛው ወርጬ ነው እንደዚህ እና ምንድነው ያገኘነው ጥንካሬ በጣም ጥንካሬ አግኝቻለሁ ተሰረፈ ግን ሰውነቴ ምንም አልቀነሰም ብዙ ይሄን ይመስላል ግን ብዙ ጊዜ በቲሸርት ነበር እንትነበለው ትንሽ ኮንፊደንስ ስለተሰማኝ ዛሬ ካለ ቲሸርት ተመትቻለሁ ያየሁት ለውጥ ማለት ነው ፑሽአፕ መስራት አልችልም ነበር እንደዚህ ተኝቼ ወላሳያችሁ እስቲ አሳያለሁ እንደዚህ ተኝቼ ማለት ነው እንደዚህ ተኝቼ ተኝተሽ ነበር ከተኛሁበት እንደዚህ መነሳት አልችልም ነበር ማለት ነው ዘው ድፍት ነበር ብለው እና አሁን ፑሽአፕ ራሱ እስቲ አንድ አምስት አሳይኝ ስትሬት በቀላሉ መስራት ይያሉ ማለት ነው ከባለፈው አሁን ለውጥ አለው ፑሽአፕ ራሱ ሲሰራ ላሳያችሁ ቆይ እንደዚህ ራሱ መሬት ደርሻል መለስም ነበር እና ይሄ ትልቅ ለውጥ ነው ይሄንን አግኝቻለሁ ትንሽ ድምጽሽ ራሱ ቁርጥ ይል ነበር መነሳት ራሱ ተደግፌ ነበር መነሳት ቀልዴን አይደለም ሆነት እየቀለድኩ አይደለም እና እሱን አግኝቻለሁ ሌላው ምንድነው የመጀመሪያ ቀን እና ሁለተኛ ቀን ሶስተኛ ቀን ስንሰራ እዛ ማለት ነው ስፖርት ቤት በነገራችን ላይ በራሳችን አይደለም ሁሉንም ያረግና ያለ ነው እንትን ቀጥረን ነው ምንድነው ፐርሰናል ትሬነር ነው የሚባለው አሰልጣኝ ማለት ነው እና እሱ በሚያሰራ ሰዓት ማለት የመጀመሪያ 2-3 ቀን ወደ መኪና በተለይ የመጀመሪያ ቀን ወደ መኪና ራሱ ለመሄድ በጣም ከባድ ነበር አሁን ግን እየቆየ ስለመጣ ምን ሆነ እንትን እየለመደ ነው መሰለኝ ልክ ስፖርቱ ሰርተን ስንጨርስ ምንም አይነት እየለመደው መጣ እንደገና ስትሬንግዙም እያገኘች መጣ ምንም አይነት ድካም የለም እና የዛ ሰዓት ስፖርቱን ሲሰሩ ምናምን እሱ ሲያሰራችሁ ይደክማል ግን ወዲያው ስፖርቱ ስትጨርሱ ድካም የለም ሁለተኛ ደግሞ ክብደት ማንሳት ይያለው እኔ ክብደት አነሳለሁ በያስብ ያላቀ ክብደት ማንሳት ይያለው ስለዚህ ቀላል ነገር አይደለም ምንም ቢሆን ማለት ነው 5 ፓውንድ ሆነች 10 ፓውንድ ብዙ ጊዜ ከብደኝ ነበር ለማንሳት አሁን ግን እሱን ይያለው ስለዚህ ባንዶ ውስጥ ያገኘው ለውጥ ይሄ ነው ሌላ ነገር ሰውነቴ ምንም ለውጥ የለውም ግን ጥንካሬ አግኝቻለሁ በደንብ ይታያቸዋል ቢያስባሉ ትንሽ ይቀረኛል ገና እዚህ ጋር ለሁለት ተከፍሎ ማለት ነው ገና እዚህ ጋር ሲከፈል ደግሞ ይቀየራል እና እንደዛ ነው ላችኋለሁ የዛሬ እንሰራለን ትንሽ ቤት ውስጥ ማለት ነው ራሳችን እንሰራለን ቤት ውስጥ 3 ቀን ግን ከጅም ነው የምንሰራው እስቲ ባለቤቴ ደግሞ ለውጥ ታዩታላችሁ ማለት ነው ገቡ እሺ እንዴት ናችሁ ለውጥ እንዴት ይመስላችኋል እስቲ በደንብ ይሄው ወዲህ ወጥተው አይደለም ያው ቂሙ እየጠፋች ነው ቂም ያሰቡት የነበረው ያው ሙሉሰሙ በዲማ ሙት ነበር ይጣፋል ያው ስቃል እንደነበረው አሁን ቀንሷል ስቲል አለች እንደገና ደግሞ የኔ ምርጥ ይባል ይደረቅ ነው ወዲጣ ውጥር ያለ ነበር አሁን ክፍል እያወጣ ነው ከነሰ ይመጣል መጀመሪያ እሱ ማጥፋት አለበት ግን የኔ ዋናው ነገሩ የቦርጭም አይደለም የክብደት መቀነስም ጉዳይ ችግር የለብኝም ዋናው ያሰበኝ የነበረው ዝም ደካከመኝ ነበር የጤና ጉዳይ ማለት ነው የጤና ጉዳይ ነው በቃ የኔ ሰውነቴ ይክምክም ይለኛልና እሱን ሰውነቴ ምን ጠንክሮ ነበር ፈልገው ምንም አይደለም ይሻላል ከባለ ቢሰሙ ያለ ድብት ይነበር ቶሎ ነቃዊ መነሳት ሲልም አሁን ጧት ፋይት ሞሪክስ ነበር ድግብዬ ነው የምነሳው ገና ካሁን ራሱ አንድ 3 ወር ከሰራውኝ አለጋኝ ይራቅ ታውስቴ ሰከንድ ወር ያለው መሬት ነው ወርዶ እና በጣም ደስ ይላል የሚሰጣችሁ ከፊዚካሉ ጤንነት ምናምን በጀርባ በቃ የሚሰማችሁ ደስታው ራሱ ጤንነቱ ንቃቱ የሚሰጣችሁ ራሱ የተለየ ነውና በጣም ደስ ይላል ያለው ዋና ጥንካሬ ነበረው ይሄ ማስለ በጣም ነው ይሄ ማስሎች ይናቸውና እነሱን ማስተካከል ነው አሁን ራሱ መስመር ወጣ ያው ማስል እያወጣ ነው ጥሩ አግኝተዋል ነው ወይስ ስፖርት መስራት ጥሩ ነው እና በጣም ደስ ይላል እና ያው ምፈልገው ነው በቃ ልክ እንደ ለምሳሌ ቁስም ሰዓት እንደምበላ ስፖርት በቃ አንድ ጊዜ ያስፈልጋል ነው በሳምንት አትሊስት 3 ጊዜ መስራት ያስፈልጋል ነውና
እሱን በሀቢት ለማዳበር ነው የምፈልገውና እግዚአብሔር ጋር እንግዲህ እሱን ማድረግ ፈልገው ያ ለእናንተም እኔ የምነግራችሁ አስተያየት ምንድነው ስፖርትን ብዙ ጊዜ አንሰራም ምን ያውን እሱ መስራት ፈልጓል ነበር እኔ ነኝ መስራት የፈለኩት ስፖርቱን ይሄንን ኦልሞስት አንድ አመት በላይ ምናምን ይሄንን ራሱ ኮንፌስ ማድረግ አለብኝ ሞዛን እንደው ከአንድ አመት ይወጣል ለምኜ ነው እዚያ መጣሁት በቃ እኔ ከሳፍ ስመጣ ምፈልገው ሞዛን ነው እና ብዙ ከደገና ራቴ በላንተኛ ራቴን በላብሳት ተሞቱ ስለምግብ ምናምን ራሱ ብዙ ማሻሻያ ያለ እንትን ብቻ አይደለም ምንድነው ስፖርት ብቻ ሳይሆን ምግብ ከተስተካከለ ክብደት አብዛኛው በዚህ ቦርጭ አንጂ ካላችሁ ለመቀነስ ምግብ ከተስተካከለ አስቸጋሪ ነው እና ቁጥሩ ምስክር አለ ስፖርት መስራት ስትል እኔ ግን ወይ ነገር ምናምን ያልኩት ሲሸው መጨረሻ ላይ ግን አልተሳካለትም እንደገና ደግሞ እሷን መርዳት አለብኝ እንደገና ደግሞ እኔ አሲስታንት ለራሴ ጥቅም ነው እና ግን አንዳንድ ጊዜ መስማት ጥሩ ነው አሁን ይላልኩት ነው ማለት ያመሰግነኛል አንተ ለኔ ለራሴ ብዬ ነው አንደኛ ምክንያቱም ብቻችሁን ስትሆኑ አንዳንድ ጊዜ ሞቲቬት አይኖራችሁም እና ለመስራት ምናምን ፍላጎቱ አይኖራችሁም እና ሁለት ከሆነን ግን እየተበረታታን እንሄዳለን ብዬ እንትን አልኩት ሁለተኛ ጂም የተቀርንተን የገባንበት ምክንያት ማለት አሰልጣኝ እንትን ያለበት ምክንያት ምንድነው በራሳችን ጂም ብንመዘገብ ጂም ውስጥ ሄደን ሮጠን ምናምን ልንመጣ እንችላለን ማሽን ላይ አይደል ግን ማሽኖቹን አጠቃቀማቸው እና ደግሞ የመስራቱን ልምዱን አይኖርም ሲሰማን ድረስ አላ የሆነ ነገር ሶልታችን የሆነ ነው ፔን ነው የሚባለው ነገር ፕሮፋይል ያደረኩት እሱ ነው እና የሆነ አንደኛ ቴክኒኩ መጠቀም ካላወቅን ስፖርቱ ትክክለኛ ሰራተኛ ፔን ሲሰማን ሰራኛ ለካንካ ያደርጋል ገና ጫፉ ሲሰማን አገናቀማለን እሱ በተለይ አሁን የሆነ ትንሽ ህመም ሲሰማው የማቆም ልምድ አለውና ማንኛውም ነገር ይጀምርና ካልተመቸው ወዲያው ያቆማል አሁን ግን አሰልጣኝ አጠገቡ ሲቆም ሳይወድ በግዱ እንደምን ብሎ ይጨርሳል ያመመኝን ቢሆን ላስት ሚኒት ነው እንዴ ነው ሮጣችሁ ተወጣችሁ ነው መስመሩ እንደሚነኩት እኔም እንደዛ ያደረኩ ነው ግን አሁን ግን ደህና ነኝ እና አሁን እሱ ራሱ በቃ ፍላጎት አደረበት እና እኔን እንዲያበረታታኝ ብዬ ነው እሱን ለምኜ ያስገባው አሁን ግን እሱ ራሱ ነው የጉተት ይዞኝ የሚሄደው ግን ወለ ቀረ ስፖርት አስፈላጊ እንጀምራለን ካላችሁ እንጀምራለን ከዋናው ደግሞ እንደገና ደግሞ እንጀምራለን ብቻ ሳይሆን መጨረስ ነው ያ እኛው ጎል ማስቀመጥ ነው ጎላችሁ ለማድረግ ለሱ የሚያስፈልጉ ነገሮች መስራት ነው ያ እኛው ልምምድን ይሄን ተጨረስን በኋላ ማለት ለሁሉ ጊዜ አይደለም ባሰልጣኝ እንትን የምንለው ግን ልምዱን ካዳበርነው በኋላ በራሳችን ጂም እየሄድን ቤት ውስጥ ቢሆን ያልባለን መሳሪያዎች ለመስራት ነው የመስራት ልምዱን ለማዳበር ነው ከዚህ በፊት በጫንኩላችሁ ቪዲዮ አይታችሁ እንደሆነ በምግብ ምናምን በመተው እና የተወሰነ ኤክሰርሳይዝ በመስራት ለመቀነስ ሞክራለሁ ግን ያኛው ተውኩት በመሃል ማለት ነው እና በመሃል እንተዋለን ስለዚህ ይሄኛው ግን በደንብ አሁን ጉልበት ምናምን ያገኘው ስለሆነ ተዋሉ በያላስብም አስፈላጊነቱን ተረድቻለሁ ስለዚህ መቀጠል ነው ማለት ነው ያ ሌላም ብዙ ቲፕስ ኤንድ ትሪክስ አሉ እንዴት አድርገን እንደምንቀንስ ከፐርሰናል ትሬነር ጋር ተሰሩ ወርክአውት ከሚያደርጋችሁ ሰው ይነግራችኋል ምን እንዳደረጋለ ምግብ አበላል ራሱ ምግብ አበላል ስለዛ ጎራረሱ ምናምን ስታይሉ ማለት ነው ምን ምግብ ኒውትሪሽናል ቫልዩ ያላችሁ ምግብ ምን ያህል ቴብል ፕሌታችን ለማስቀመጥ እንዳለብን ሲነግር አለን እሱን እና እናንተም ተሞክሩታላችሁ አብራችሁኑ ያ እኛ እንደዛ ነው ያሰብነው እንግዲህ ይሄን ቪዲዮ ለመጫን ያሰብኩት ያው አንድ ጊዜ ለውጡን ካጨረስን በኋላ ብዬን ያሰብኩት ካልሆነ ግን በመሃል ወይም እለቀዋለሁ እንደ ሁኔታው ማለት ነው እና ስለዚህ እንግዲህ ትወዱታላችሁ እየተስፋ አደርጋለሁ ምክንያቱም ስፖርት ብዙ ጊዜ አንወድምና እስቲ እኔን አይታችሁ የኔ ላይ ያለውን ለውጥ አይታችሁ በራሳችሁ ደግሞ ትነሳሳላችሁ ብዬ ተስፋ አደርጋለሁ ግን የፀጉር ቁርጡ ምናምን ከዌት ሎስ ጋር ምናምን የተያያዘ አይደለም አይ ኮዴ ለስፖርት በጣም አሪፍ ነው እና በጣም አመሰግናለሁ በነገራችን ላይ ለሰጣችሁኝ አስተያየት ትናንትና ነው መሰለኝ ቪዲዮ የጫንኩት ትናንትና ነው የጫንኩትኝና በጣም ብዙ አስተያየት ደርሶኛል ብዙም ያልወደደው ሰው አለ ግን ያው ወደ ስፖርቱ ማስፈላጊ ነው ሙቀስ ስለሆነ አንዳንዴ እንደዚህ ለውጥ ያረካል ሰውንና ደሎት ጥሩ ነው ብያለሁ እንግዲህ ሁላችሁም ግን በጣም ነው የማመሰግነው ወደ ስፖርት ነው ኦኬ ኦ ማነሱ ማውቲክላይ ኦኬ this is በጣም አድካሚ ስራ እሱ ነው
وانت كمان كم شهر በነገራችን ላይ ዛሬ ጁላይ 12 ነው ደክሞኝ ነው ቀን ጠፋብኝ በነገራችን ላይ ዛሬ ጁላይ 2 ነው ታያላል ጁላይ 2 ጁላይ 2 ይታያላል እዚህ ላይ ታያል ጁላይ 2 ይላልኩ ያ እንግዲህ አንድ ወር ነው የሆነን በጁላይ 2 ነው ደክሞኛል ኦኬ ምን ሰሪ ነው እሺ ምን ነው የሚባለው ሲታ ሲታ ባሪ ያ አይከን ሲ ነው በሰርቶ ሲታ ብትሩብኝ ኦኬ ስታውሪ ዝም ብለሽ ሞር እንደማረኝ ለማለት ይዘሽ ነው ሞር ያለብሽ በግርሽን አይ ነው እሱ ኮንም ያሙ ሞር ማቀላሉ አንተ ተናና ስራ ወዳ አቋሉ እኔ ሞር ወስላል መልፈልግ ኮንም ያመኝ ያማል ቀም ያማል አትስቀኝ አበቃኝ በራሳችን የግድግዳ ላይ ተደግፈን ትንሽ ወደ ኋላ በቃ ወደ ኋላ ኖ ወደ ኋላ እንዴ ተቀልሽ ቀጣርሽ አቆምሽ አንተ ነው እኮ ትላንት ያዘኝ ስለለዘኝ አልሐቀው እኔ ዝም ብዬ በራሴ ነበር ሰሰነ ኦኬ ቀጥ ኦኬ እዚህ ጋር ነው የሚያቃጥለው ናይስ በቃ ኦኬ ጎ ሄድ እኔ ደግፌ እግሩን ይዤዋለሁ ይኸውላችሁ እዚህ ጋር ባለን ነው ጎበዝ you can do it good job ችምቦርጭ ለማጥፋት ሲላልሽ ጉዳይ የኔ እሺ ኡስማን እንደምትወጣው ስድስት መሆን አለበት ያን ለመከፋፈል በቂ ነው መከፋፈል ላይ ቀሪ ፍርቲያ እኔ አላፋፈርኩም go ahead ስታውቁት በራሳችሁ ትንሞር ወሬ አይዞክ በርታ ከሱ ጋር ያሳልፈኝ ማለት እሱ ቢኖር ኖሮ እንደዚህ አጣቆምም ነበር በቀላሉ ብሬክ እየወሰድን ነው የምንሰራው እሱ በሌለበት ቦታ ላይ ጉልበትን ሳታጥፍ ስራ ያቃጥላል አይደል በጣም ነው የሚያቃጥለው ሞኔ ያለበት ተስከተታ ያ አልቻለም ወርኮ ከገም በጣም ፐርሰናል ወርኮሪ መሰራችሁ ሰው እንዳትተው ገንዘቡ አዋጣማ ነው በጣም ህመም ሲጠፋላችሁ እንደገና እናት ልምድ ውስጥ ይኖራችሁ ድረስ ሀቢቱ እንዳትተው እሱ ባይኖር አሰራም አይደል ያ ያንተም ኩስ እንደገና ደግሞ ምንም ያለማ የሚገኝ ነገር እንደሌለ ማውን ያወቁት ያው 1 ሚኒት ነው እግዚአብሔር ያለቀን አቆማለሁ 1 ሚኒት እንደዚህ መቆይ ይመስላል ስንት ደቂቃ መቆይ ይመስላል 1 ሚኒት ኦሬዲ እየተንቀጠቀጠ ቀላል አይደለም ጉልጂ 1 ሚኒት እንደዚህ ሩቁ ዛሬ እንደዚህ ያዩት ምን 1 ሚኒት ረጅም ሆነ
ቀስያሽ ወደ ላይ ስተንሽይሽን አትፍጠኝ ኖ እንዴ ጥንካሬ እንደተነም ታገኝ ያንቺ ፈጣብጣብ ታረጋለሽ በጣም የሚወደው ስፖርት ሊሰራ ነው የማይወደው ከማይወደው ስፖርቶች እኮ አንዱ ነው ምን አልክ ተኝቼ ከቀረው አይዞክ ኦኬ እስቲ ልሞክር እንግዲህ እየቆጠርክ መተንፈስ አለብህ ግዴታ እንደዚህ ሲሰራ ስለማይተነፍስ ግዴታ መቁጠር አለበት መተንፈስ ግዴታ ስለሆነ ስፖርት ሲሰሩ መተንፈስ ካልቻላችሁ መቁጠር ስትቆርጡ ያው ስትቆጥሩ ቁጥር እየተነፈሳችሁ ነው ማለት ነው አይዞክ በቃ አይስክሪም ይገዛላል አይስክሪም ፒዛ ቸኮሌት ኩኪ ይሻላል ኦኬ እሺ ክትፎ ነው ጨረስክ እንዴ taking a break no good job you can do this of course yeah no break separation record separation ገቢ እስቲ ፈጠን እነዚህ ደጋፊዎቻችን ናቸው ስንሮጥ የሚያበረታቱን ምን አልክ መንገድ ለቀቁ ደስ አይሉም ግን በእናታችሁ በጣም ነው ደስ የሚሉት ዝናቡ ላይ ምን ነው ሩጥ እንጂ ጥለኛ አትሩጣ አንተ ተው ብንተው እምትሮጥ አትመስልም እኮ አቅርቤ ሳይክ እምትሮጥ አትመስልም አንቀረብ ሩጫ ብቻ ይበቃል hm ara